አሁን ላይ በተሰማ አሳዛኝ መረጃ አባትና ልጅን ጨምሮ 6 ሰዎች በታጣቂዎች መገደላቸው ተሰምቷል። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ በታጣቂዎች በተፈጸመ ጥቃት ነው አባትና ልጃቸውን ጨምሮ 6 ሰዎች መገደላቸውን ነዋሪዎቹ የገለጹት። ነዋሪዎቹ እንደገለጹት ከሆነ በሚያዝያ ወር መጨረሻ ላይ በወረዳው ሸንኮራ ቀበሌ በተፈጸመ ጥቃት ንጹሃን ከመገደላቸው ባለፈ ከ40 በላይ ቤቶች መቃጠላቸውን አስረድተዋል። ከ150 በላይ ከብቶች መዘረፋቸውን ጠቁመዋል። 100 ኩንታል እህል መውደሙንም ነዋሪዎቹ ለቲክፋት ተናግረዋል። ታጣቂዎቹ በየጊዜው የሚፈጽሙት ግድያና ዝርፊያ ከ6 በላይ ቀበሌዎች መፈናቀላቸውን ገልጸዋል። የተፈናቀሉት ነዋሪዎችም ወደ ጎሐጽዮን መሄዳቸው ተሰምቷል። በጉዳዩ ላይ ከወረዳው አስተዳደር ተጨማሪ መረጃዎችን ለማግኘት የተደረገው ጥረት አልተሳካም። ኤርትራ 35ኛ የነጻነት በዓሏን በአዲስ አበባ ከበረች። በዓሉ ጽናታችን ዋስትናችን በሚል መሪ ቃል ኢትዮጵያ በሚገኘው የኤርትራ ኤምባሲ ነው የተከበረው። በኢትዮጵያ የኤርትራ ጉዳይ ፈጻሚ አቶ ቢንያም በርሄ በበዓሉ ላይ ባደረጉት ሰፊ ንግግር ኤርትራ በቀጠናው ላይ ሰላም እንዲመጣ የበኩሏን ጥረት ታደርጋለች ብለዋል። አሁን ላይ በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት ከወትሮው የላላ መሆኑ ይታወቃል። የፕሬዝዳንቱ አነጋጋሪ ፖስት ጦርነቱ እንደሚጀመር ምልክት እየሰጠ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ገጻቸው ላይ በኢራን ካርታ ላይ የአሜሪካንን ባንዲራ ያለበት ምስል አጋርተዋል። ይህ ጉዳይ ብዙዎችን እያነጋገረ ይገኛል። ፕሬዝዳንቱ ከቀናት በፊት እንደተናገሩት በኢራን ላይ መጠነ ሰፊ እርምጃ እንወስዳለን ሲሉ ዝተዋል። ይህ ጉዳይ አሁን ላይ እውን እየሆነ ያለ ይመስላል። በርካቶችንም እያነጋገረ ያለ ምስል ነው የተጋራው። በአካባቢው ላይ ያለው ውጥረት አሁን ላይ ተባብሶ ቀጥሏል። ምናልባትም ፓኪስታን በአሜሪካና በኢራን መካከል ስምምነት ለመፍጠር እያደረገችው ያለው ጥረት እየተሳካ ያለ አይመስልም። ትናንት አመሻሽ ላይ የአሜሪካ አየር ኃይል እንደገለጸው ከሆነ ሁሉም ዝግጁ እንዲሆን ነው ያዘዘው። በበርካታ አካባቢዎች ላይ አሁን ውጥረቱ ተባብሷል። ከቴህራን እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ አሜሪካ መጠነ ሰፊ ያለችውን እርምጃ በኢራን ላይ የምትጀምር ከሆነ ኢራን በበኩሏ በአካባቢው ላይ ከባድ የሚባል ጥቃት ለመውሰድ ዝግጁ መሆኗን ተመልክቷል። አሜሪካና እስራኤል በጋራ ሆነው ባለፈው ሳምንት ነበር በኢራን ላይ እርምጃ ለመውሰድ ተዘጋጅተው የነበረው። ሆኖም ግን የተባበሩት አረብ ኤምሬትን ጨምሮ 3 ሀገራት ጠይቀውኛል፣ በዚህ ምክንያት እቅዱ ተራዝሟል ሲሉ ፕሬዝዳንቱ መናገራቸው ይታወሳል። ይህ ምን አይነት የጭካኔ ተግባር ነው? እናት ከወለደች ከ20 ቀን በኋላ በባሏ መገደሏ ተሰምቷል። ይህ ጉዳይ ብዙዎችን እያነጋገረ ይገኛል። በአካባቢው ነዋሪዎች ዘንድም ከፍተኛ ቁጣን ቀስቅሷል። ድርጊቱ የተፈጸመው በዳውሮ ዞን በገና ወረዳ ደላሞ ቀበሌ ሲሆን የአካባቢው ነዋሪዎችን ቁጣ የቀሰቀሰው ግድያ የተፈጸመው እናት ከወለደች ከ20 ቀን በኋላ ነው። ወይዘሮ ህሩት በቀለ ከወለደች 20 ቀኗ ሲሆን በትናንትናው ዕለት በባሏ መገደሏን የአካባቢው የመረጃ ምንጮች ጠቁመዋል። ድርጊቱን በተመለከተ ከበገና ወረዳ ፖሊስ ጣቢያ ተጨማሪ መረጃዎችን ለማካተት የተደረገው ጥረት አልተሳካም። ለሟች ቤተሰቦች መጽናናትን እመኛለሁ። ይህ በአሜሪካ ለሚኖሩና ግሪን ካርድ ላመለከቱ ኢትዮጵያውያን አስደንጋጭ መረጃ ነው። አሜሪካ የግሪን ካርድ አመልካቾችን በአስቸኳይ ለቀው እንዲወጡ አሳስባለች። በሀገሪቱ ኢሚግሬሽን ባለስልጣን መሰረት የግሪን ካርድ አመልካቾች በአስቸኳይ ሀገሪቱን ለቀው እንዲወጡና አገራቸው በሚገኝ ኤምባሲ በኩል አመልክተው ይህንን ነገር ማሳካት እንደሚችሉ ነው የተገለጸው። ይህ ጉዳይ የማይቀየር ነው። በፍርድ ቤት የታገደውም ይህ አይደለም፣ ተግባራዊ ታደርጋላችሁ በሚል ነው አስገዳጅ ሁኔታዎች እየተራመዱ የሚገኙት ተብሏል። በዛሬው ዕለትም የግሪን ካርድ አመልካቾች ለተቃውሞ ሰልፍ አደባባይ መውጣታቸው ተሰምቷል። የሀገሪቱ ኢሚግሬሽን ባለስልጣን እንደገለጸው ከሆነ እናንተ የግሪን ካርድ አመልካቾች በቅድሚያ ሀገራችሁ ከተመለሳችሁ በኋላ አገራችሁ ውስጥ በሚገኘው የአሜሪካ ኤምባሲ በኩል ነው ግሪን ካርድ አመልክታችሁ መምጣት የምትችሉት በማለት ገልጸውላቸዋል። ይህ ጉዳይ በአሜሪካ የግሪን ካርድ ማመልከቻ አስገብተው እየተጠባበቁ የሚገኙ ኢትዮጵያውያንና የሌሎች ሀገር ዜጎችን ለከፋ ችግር ይዳርጋል ነው የተባለው። ከዚህ በኋላ በማንኛውም አካባቢ በሰራዊት ክፍሎች ይህንን የተናገሩት የመከላከያ የሚዲያና ኮሚኒኬሽን ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ናቸው። እሳቸው እንደገለጹት ከሆነ በየትኛውም አካባቢ ላይ የሀገር መከላከያ ሰራዊትን መለያ ልብስ ለብሶ መንቀሳቀስ አይቻልም፣ መከላከያ ሰራዊት ውስጥ እስከሌለ ድረስ ብለዋል። ይህንን በተመለከተ የተናገሩት ጉዳይ ይህ ነው። ከዚህ በኋላ በማንኛውም አካባቢ በሰራዊት ክፍሎቻችን ጭምር አንደኛ የማይገባው ሰው ዩኒፎርማችንን መጠቀም እንደሌለበት መታወቅ መቻል አለበት። በክብር ተሰናብቶ ወደ ህብረተሰቡ የተቀላቀለ ሰው ሬንጀር ለብሶ ቢታይ በአካባቢው ያለው መስተዳደር፣ በአካባቢው ያለ የጸጥታ ዘርፍ፣ ፖሊስ እንዲሁም ደግሞ በአካባቢው የሚገኝ የመከላከያ ሰራዊት ይሄንን ሰው ልብሱን በማስወለቅ ወደ ካምፕ ማስረከብና አባሉንም ለህግ ማቅረብ
የሚገባው መሆኑ ሀሳባቸው ላይ የተለያዩ አስተያየቶች እየተሰጡ ይገኛሉ። ለመሆኑ የእናንተ አስተያየት ምንድን ነው? ሀሳባችሁን አስተያየት መስጫው ላይ ልታጋሩ ትችላላችሁ። አሁን ላይ በወጣ ሰበር መረጃ መሰረት አሜሪካና ኢራን ለድርድሩ 50% መድረሳቸው ተነግሯል። ፕሬዝዳንቱ ናቸው ይህንን የተናገሩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና በአሜሪካ መካከል የሚካሄደው ድርድር አሁን 50% ላይ ደርሷል ብለዋል። የተለያዩ የመገናኛ ብዙሃን ለጉዳዩ ሰፊ ሽፋን ሰጥተውታል። ቀደም ሲል ትራምፕ የኢራንን ካርታ የአሜሪካ ባንዲራ በማልበስ ፖስት አድርገው ነበር። ይህ ጉዳይ ለግጭቱ መቀስቀስ አንድ ምልክት እንደሆነም ዘገባዎቹ ሲያመለክቱ ነበር። ሆኖም ግን አሁን ላይ እየወጡ ያሉ መረጃዎች መልካም ናቸው። አሜሪካና ኢራን በፓኪስታን አማካኝነት ለድርድር ይቀርባሉ ተብሎ ይጠበቃል። ጉዳዩ በሰላም ከተቋጨ የሆርሙዝ ሰርጥ ይከፈታል፣ በኢራን ላይ የተጣሉ ማዕቀቦች ይነሳሉ ተብሎ ይጠበቃል።